ሀይሚና ብሩኬም እንግዲህ አብረን አንቀጥልም ካሁን በኋላ ተለያይተናል እያሉ ይገኛሉ ማለት ነው። እንግዲህ ጉድ እኮ ነው ዘንድሮ። እዛም ሰፈር ድራማ ተጀመረ። ደግሞ የነሱ ለየት ይላል። ጋሽዬንም አብረው ቀላቅለው ነው ድራማ እየተወኑ ያሉት ማለት ነው። ጉድ እኮ ነው ዘንድሮ። ሸቅሉ ሸቅሉ እናቴ ይዶራል ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ እንዴት ናችሁ? ወድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና አብዝቶ ይስጣችሁ። ሰላማችሁ ብዝት ይበል እያልኩኝ ዛሬም እንግዲህ በሌላ ቪዲዮ ብቅ ብዬላችኋለሁ ማለት ነው። ለዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰቡ ነው አበረታቱኝ እላችኋለሁኝ። እና ሀይሚ እንግዲህ ጋሽዬን ካሁን በኋላ እኔ ከብሩኬ ጋር ቀጥልም ተለያይቻለሁ፣ በቃ እኔና ብሩኬ ተለያይተናል እና እኔ ደስተኛ ሁኔ መኖር ነው የምፈልገው። ስለዚህ ሌላ ህይወት፣ ሌላ ፍቅረኛ እይዛለሁኝ። አንተም ደግሞ አባቴ ነህ፣ ብሩኬ አለ ብለህ በተስፋ እንድጠብቅ አልፈልግም። ማወቅ ያለብህ ነገር ቢኖር እኔና ብሩኬ ካሁን በኋላ አንድ ላይ አንቀጥልም። ስለዚህ እኔ ሌላ ህይወት፣ ሌላ ፍቅረኛ ስጀምር በስነ ስርዓት በክብር ድረኸኝ እንድትሸኘኝ ነው የምፈልገው እያለች እንግዲህ ስትላቸው ነበረ ለአባቷ ማለት ነው። እንግዲህ ለጋሽዬ ማለት ነው። ጉድ እኮ ነው። ሀይሚና አብርሃም አንድ አይነት ማለት ነው። ሀይሚም እንግዲህ እንደ ወንድሟ ለመሆን ፈልጋለች ማለት ነው። እንግዲህ ብሩኬን እዛ ጋር አስቀምጣ ሌላ ፍቅረኛ፣ ሌላ ህይወት ልጀምር እንደሆነ እየተናገረች ነው ማለት ነው። እንግዲህ ብሩኬም እኔ እስከ ዛሬ ባክሾ ግጅ ምናምን እያልኳት ነበረ ራሴን ዝቅ ላለማድረግ ክብሬን ብዬ፣ አሁን ግን ክብሬን እንትን ብዬ ዝቅ ብዬ ፕሮግራም አዘጋጅቼ ይቅርታ ሁሉ ጠይቃት በሰው ፊት ተዋርጃለሁ። በቃ ለማስረዳት ለመንገር ሞክር ያለው፣ እሷ ግን ልትረዳ ፈቃደኛ አይደለችም፣ ልሰማ ፈቃደኛ አይደለችም። ስለዚህ ካሁን በኋላ እኔም ከዚህ በላይ ከእሷ ጋር አብሬ መኖር አልፈልግም። በቃ እሳቸውም አትጫኗት፣ ተዋት፣ እንደፈለገ ትሆነ ከሱ ጋር ሆኒ ምናምን ብለው አትጫኗት። እኔ ከዚህ በላይ እኔም አብሬ መሆን አልፈልግም ከሷ ጋር ብሎ እንግዲህ ተናግሯን ማለት ነው። እንግዲህ ወይ ጉድ ሀይሚ ማለት ነው። ሀይሚ ተይ፣ ሰከን በይ፣ የመሬን ነው። ምክንያቱም ምን መሰለሽ ብሩኬ ማለት ነው፣ ብሩኬ ጥሩ ልጅ ነው። እንደ ብሩኬ አይነት ደግሞ ብትጂ አታገኝም ማለት ነው። አንቺን ለማስደሰት እንግዲህ ያላደረገው ነገር የለም። አይፎን ስልክ ገዛ፣ የአንገት ሀብል፣ የጆሮ፣ የጣት ሳይቀር። የምር ጎበዝ እኮ ነው። የምር ሰርፕራይዝ እኮ አድርጓታል። ስጦታ እኮ ይገዛላታል። አይፎን ስልክ ገዝቶ ሰጣት። የአንገት እናላችኋለሁ። ቁሳቁስ ተራ ነገር ነው ምናምን፣ ዋናው ፍቅር ነው ምናምን ልትሉ ትችላላችሁ። በእርግጥ አዎ፣ ለሰው ልጅ ዋናው ፍቅር፣ ሰላም ነው ማለት ነው። ፍቅርና ሰላም ከሌለ ቁሳቁሱ ተራ ነገር ነው። እና ምን መሰላችሁ፣ ቢሆንም ግን ብሩኪ ሀይሚን ለማስደሰት በቃ የማያደርገው ነገር የለም። ጎበዝ ነው ለማለት ፈልጌ ነው። ሀይሚ ደግሞ
ችግር አለባት። የሆነ ድርቅ የማለት ባህሪ ያለባት፣ በቃ ደረቅ ናት፣ አትመለስም። በፕራንክ እንኳ ስንሄድ እሷ ፕራንክ ስታደርግ ሎርማን ነው፣ በቃ አይዲ ችግር የለውም። ብሩኬ ደግሞ ፕራንክ ሲያረጋት ትናደዳለች፣ ትቆጣለች፣ ታኮርፋለች። በጣም ነው የሚጣሉት የሚበጣበጡት ማለት ነው። እሷ ፕራንክ ስትደረግ አትፈልግም። እና አሁንም ደግሞ እንግዲህ ብሩኬ ይችሊ ከብሩኬ ነው ያረገዝኩት ብላ ስትመጣ ብሩኬ ደግሞ የኔ አይደለም እያለ ነው እንግዲህ። ለጋሽዬም ነግሮታል በባለፈው። እኔ እርግጠኛ ሆኜ የምነግሮት ይች ልጅ ያውቃ ነው የኔ ልጅ አይደለም፣ የለም የኔ አይደለም ብሎ እንግዲህ ተናግሯል። እና ለሷም ደግሞ ለሀይሚ የኔ አይደለም እያለ ለማስረዳት ሲሞክር ሀይሚ ደግሞ አምና መቀበል አልፈለገችም፣ ልትረዳው አልፈለገችም ማለት ነው። በዚህን ሰዓት ቢያንስ ይች ልጅ ልታለያያቸው እንደሆነ ቢገባት ሀይሚ ከብሩኬ ጎን ሆና ብሩኬ የኔ አይደለም ብሎ ካለ ምን ዲኤንኤ እኮ አለ አይደል እንዴ? ልጁ እኮ ሆዷ ውስጥ እኮ ዝም ብሎ ተቀምጦ አይቀርም አይደል? ይወለዳል። ያኔ ደግሞ ዲኤንኤ አለ፣ በዛ ማረጋገጥ ይቻላል የብሩኬ ነው አይደለም የሚለውም ማለት ነው። እና እንግዲህ ሀይሚ እምቢ ብላለች። እና ብሩኬም እንግዲህ በባለፈው ከወንድሙ ጋር ሆኖ ከጓደኞቹ ጋር የሆነ ፕሮግራም አዘጋጅቶ ቀለበቱን ሊያደርግላት በቃ ይቅርታ ሁሉ እየጠይቃት ነበር። እሷ ግን እምቢ አለችው እና በሰው ፊት አዋርዳኛለች። እኔ ስንት ነገር ራሴን ክብሬን ዝቅ አርጌ ያላደረኩት ነገር የለም። እሷ ግን አዋርዳኛለች፣ እምቢ ብላለች። ስለዚህ እኔም ከዚህ በላይ መሄድ የለብኝም፣ በቃኝ፣ እኔም ብቻዬ ነው እንትን ማለት ፈልጋለሁ ምናምን እያለ ነው እንግዲህ። ጋሽዬም ደግሞ ለማግባባት ለማስታረቅ እንግዲህ እየሞካከሩ ይገኛሉ። ሀይሚ ግን እኔ የራሴ ሌላ ህይወት ጀምራለሁ፣ ሌላ ፍቅረኛ ይዛለሁ፣ እኔ ካንተ የምፈልገው አባቴ ነህ፣ በክብር በቃ ድረህ ከቤት መርቃ እንድወጣ ነው የምፈልገው። ለማግባት ቸኩላለች ማለት ነው ሀይሚ። በቃ ማለት ለማግባት ፈልጋለች። አግብታ በቃ ወታ የራሷ ጎጆ ይዛ ከባሏ ጋር አብራ መኖር ምናምን ፈልጋለች ማለት ነው። እና እንግዲህ ሀይሚ እልቅስ ማለት ነው በኋላ እንዳይቆጭሽ ማለት ነው። ብሩኬን ትተሽደሽ ማለት ነው። ብሩኬን ትተሽደሽ በኋላ እንዳይቆጭሽ። እንግዲህ ብሩኬም ትቅርቢ በቃ እምቢ ካለች አላስገድዳትም፣ አስገድደዋትም ደግሞ ከኔ ጋር እንድትሆን አልፈልግም እያለ ነው እንግዲህ። ብሩኬም አምርሯል፣ ሀይሚም አምርራለች ማለት ነው እንግዲህ። ሀይሚ እንግዲህ ሌላ ፍቅረኛ ሌላ ህይወት ልትጀምሪ ነው በቃ እንዴ? ብሩኬን ለማንተተሽ እንደው እውነት እንደው እንዴት ከሌላ ሰው ጋር እንዴት ትለምጃለሽ? እንደ ብሩኬ ጋር ይሄን ያህል ጊዜያት ይሄን ያህል አመት አብረሽ ኑረሽ ማለት ነው። ተይ ግድ የለሽም ተይ። ለማንኛውም እንግዲህ ብትታረቁ ጥሩ ነበረ። አይ ካላችሁ ደግሞ እንግዲህ እንደፈለጋችሁ ደስ እንዳላችሁ እንደተመቻችሁ። እናቴ እናንተ ምን አለባችሁ? የሀገራችሁን አየር እየተነፈሳችሁ ድራማችሁን እየተወናችሁ
እውነት እያስመሰላችሁ እዚህ ጋር ደግሞ እኮ ነው የሚገርመኝ እኮ ትልልቅ አባቶችን እናቶችን እያመጡ አብሮ ተዋኒ ያደርጓቸዋል፣ እንዲተውኑ ያደርጓቸዋል ማለት ነው። እና እንግዲህ ጋሽዬም ይህ ነገር ያው እውነት ካልሆነ ትወናውን በደንብ ነው የሚችሉበት፣ በደንብ ብሩኬንም እንደዛም አይሆንም፣ መለያየት የለባቸውም ነገሩ ይፈታል ምናምን እያሉ ነበረ። ሀይሚንም እየተቆጧት እየገለመጧት ነበረ ማለት ነው። ምክንያቱም እንዴ ልጃቸው እኮ ምን የመሰለ ሸበላ ብሩኬን የመሰለ ብሩኬን ማለት ነው ነበር እንግዲህ ያገኘችው ማለት ነው። አሁን ይኸው እንደ ቀላል ብሩኬን ከእጇ ልታወጣው ነው ማለት ነው። ብሩኬን ከእጇ ልታወጣው ነው። ጋሽዬም ታዲያ እንግዲህ ተበሳይተዋል። ብሩኬ ከሀይሚ እጅ መውጣት የለበትም፣ አንድ ላይ ነው መሆን ያለባቸው ብለው እንግዲህ ጋሽዬም እንትን እያሉ ነው። ሀይሚም አሻፈሬ ብላለች፣ እምቢ ብላለች። አልቀጥልም ከብሩኬ ጋር አብሬ ያልሆነም ተስፋ አድርገህ እንዳትጠብቅ፣ የኔና የብሩኬ ነገር አብቅቶለታል። በቃ እኔ ሌላ ህይወት ሌላ ፍቅረኛ ይዛለሁ፣ በክብር መርቀህ እንድትድረኝ እፈልጋለሁ ነበር እንግዲህ ያለችሁት። እሳቸውም እንግዲህ ያው ወይኔ በላቸው ወይኔ በላቸው አለ እና ለማንኛውም ማለት ነው ሀይሚ ይህ ያለፈ ህይወት ላይ እንትን ባቲ ማለት አሁን ባላችሁበት ላይ ሌላ ሴት በመሀል ብትገባ አዎ፣ ግን ይህ ያለፈ ታሪኩ ያለፈ ህይወቱ ከሆነ እዚህ ጋር አንቺ ሊረብሽሽ አይገባም ማለት ነው። ምክንያቱም ያለፈ ህይወት ነው። ያለፈ ህይወት ደግሞ ዛሬ ላይ እዚህ ጋር አንቺን ሊረብሽ ሊያበጣብጣችሁ ሊያለያያችሁ አይገባም ማለት ነው። ሰከን በይና ነገሩን በደንብ አርግሽ እይና ራስሽን አዳምጭና ማለት ነው። ለራስሽ ጊዜ ስጭና እያደረግኩት ያለው ነገር ትክክል ነው ወይስ ትክክል አይደለውም ብለሽ ለራስሽ ትንሽ ጊዜ ስጭና ማለት ነው። ከዛም በኋላ ያው ሲገባሽ ወደ ብሩኬ ትመጫለሽ ማለት ነው። አሁን ብሩኬ እምቢ ብሏል፣ ግን በኋላ ለድመሽ ብሩኬ እባክን አብረን እንቀጥል በቃ ምናምን ብለሽ ብቲ ማለት ነው። እኔ እንጃ ካሁኑ አስቢበት፣ ግን ተይ ካሁኑ አስቢበት። ይህ መለያየት ምናምን የምትይውን ነገር እንደ መፍትሄ አድርገሽ አትያዡ ማለት ነው። በኋላ ይቆጭሻል እንዴ። እና ለማንኛውም እላችኋለሁ ውድ ተመልካቾች ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ቤተሰብ ያልሆናችሁ ቤተሰብ ሆኖ አበረታቱኝ። ላይክ ሰብስክራይብ አድርጉ እላችኋለሁ። በቀጣይ ደግሞ በሌላ በአዲስ ቪዲዮ እስከምንገናኝ ሰላም ሆኑልኝ። አመሰግናለሁ።